በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለ ጰራቅሊጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረተ እምነት ወይም ዶግማ መንፈስ ቅዱስ ከሥላሴ ከአብና ከወልድ ጋር አንዱ አካል የሆነ የዘላለም አምላክ ነው። ይህንን ታላቅ ምስጢር ሙሉውን ከመጽሐፍ ቅዱስ ጥቅሶች ከሊቃውንት ከቅዱስ አትናቴዎስ፣ ከቅዱስ ዮሐንስ አፈወርቅ፣ ከቅዱስ ባስልዮስ፣ ከቅዱስ ያሬድና ከአባ ጊዮርጊስ ዘጋስጫ ምስክርነት እንዲሁም ከአንድምታ ትርጓሜ ጋር አያይዘን አንድ ላይ እንደሚከተለው እንመለከታለን። የመንፈስ ቅዱስ አካላዊነት፣ ስርጸትና አምላክነት። ቤተክርስቲያኗ በየዕለቱ የምትጸልየውና የዶግማ መሰረት የሆነው የኒቅያ ቁስጥንጥንያ የሃይማኖት መግለጫ ጸሎተ ሃይማኖት ስለ መንፈስ ቅዱስ እንዲህ ይላል። ማህያዊ በሚሆን ከአብ በሰረጸ በመንፈስ ቅዱስም እናምናለን። ከአብና ከወልድ ጋር በአንድነት እንሰግድለትና እናከብረው ዘንድ በነቢያት አድሮ የተናገረው እርሱ ነው ይላል። ስለ መንፈስ ቅዱስ ዘላለማዊ ስርጸት ወይም ደግሞ ከአብ መውጣት የመጽሐፍ ቅዱስ ጥቅስ፣ ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል። የቅዱስ ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ የአባቶች አንድምታ ትርጓሜ እርሱም ከአብ የሚወጣ የሚሰርጽ የሚለውን ኃይለ ቃል ሊቃውንቱ ሲተረጉሙ መንፈስ ቅዱስ ከአብ መውጣቱ በጊዜ የማይወሰን ቀድሞ የነበረ ዘላለማዊ መሆኑን ያሳያል። ልክ ከፀሐይ ሙቀትና ብርሃን እንደሚወጣ መንፈስ ቅዱስም ከአብ ባህሪ የወጣ ወይም ደግሞ የሰረጸ መለኮት ነው። ከአብ የሚወጣ አለ እንጂ ከወልድ የሚወጣ አላለም። ስለዚህ ሊቃውንቱ በአንድምታቸው መንፈስ ቅዱስ ከአብ ብቻ ይሰርጻል ወይም ደግሞ ይወጣል፣ ከወልድ ግን አይሰርጽም ብለው የምዕራባውያን ትምህርት ውድቅ ያደርጋሉ። መውጣት የአብ ግብር አስራጭነት ብቻ ነውና እኔ የምልክላችሁ ማለቱ ግን በህልውና በፈቃድ በስልጣን ከአብ ከወልድ ጋር አንድ ስለሆነ መልአክ ሀብተ መንፈስ ቅዱስን ለዓለም መስጠት የወልድ ስልጣን መሆኑን ያሳያል። ስለ መንፈስ ቅዱስ ፍጹም አካላዊነት የመጽሐፍ ቅዱስ ጥቅስ አብ በስሜ የምልከው ግን አጽናኝ መንፈስ ቅዱስ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁ ሁሉ ያሳስባችኋል። የቅዱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ የአባቶች አንድምታ ትርጓሜ እርሱ ሁሉን ያስተምራችኋል በሚለው ቃል ላይ ሊቃውንቱ በአንድምታ መጽሐፍ ሲያብራሩ እርሱ የሚለው ቃል በጥንታዊው ግዕዝ ውእቱ ተብሎ ነው የተገለጠው። ውእቱ እርሱ የሚለው ቃል ደግሞ ለግዑዝ ኃይል ሳይሆን ለአካል የሚነገር ነው። መንፈስ ቅዱስ ማስተማሩ ማሳሰቡና መናገሩ ረቂቅ ኃይል ወይም ተጽዕኖ ሳይሆን ፍጹም አካል ፈቃድ ያለው አምላክ መሆኑን ያስረዳል። አባቶች በአንድምታቸው መምህርነቱ የአካል ነውና መንፈስ ቅዱስ አካል አለው ይላሉ። ስለ ባህሪ አምላክነቱ ለመንፈስ ቅዱስ መዋሸት ለእግዚአብሔር መዋሸት ነው። የመጽሐፍ ቅዱስ ጥቅስ ስናይ ጴጥሮስ ሐናንያ ሆይ መንፈስ ቅዱስን ታታልልና ከእርሻው እሴት ታስቀር ዘንድ ሰይጣን ስለምን ሞላ? ሰውን የዋሻ አይደለ እግዚአብሔርን እንጂ አለው። ሐዋርያት ሥራ ምዕራፍ 5 ቁጥር እስከ 4 ስለ መንፈስ ቅዱስ ፈጣሪነትና በሥላሴ አንድነት ውስጥ ያለው ህልውና በተዋህዶ ትምህርት ሶስቱ አካላት አብ፣ ወልድ፣ መንፈስ ቅዱስ በስም በአካልና በግብር ሶስት ሲሆኑ በባህሪ በፈቃድ በስልጣንና በመፍጠር ስራ ፍጹም አንድ ናቸው። በፈጠራ ስራ አንድ ወይም ደግሞ በፈጣሪነት አንድ መሆናቸው የመጽሐፍ ቅዱስ ጥቅስ በእግዚአብሔር ቃል ሰማያዊ ጸኑ፣ የሰማይም ሰራዊት ሁሉ በአፉ መንፈስ ይላል መዝሙር 33 ቁጥር 6 ላይ። የአባቶች አንድምታ ትርጓሜ
ሊቃውንተ ቤተ ክርስቲያን ይህንን ጥቅስ የሥላሴን አንድነት ፈጣሪነት ለማስረዳት ይጠቅሱታል። በእግዚአብሔር ቃል በወልድ ሰማዩ ጸኑ፣ በአፉ መንፈስ በመንፈስ ቅዱስ ሰራዊታቸው ሁሉ ተፈጠሩ ብለው ይናገራሉ ወይም ደግሞ ይተረጉማሉ። በአንድምታ ትርጓሜ አፍ የተባለ አብ ነው። በአፍ የሚነገር ቃል የተባለ ወልድ ነው። ከአፍ የሚወጣ እፍታ እስትንፋስ የተባለ መንፈስ ቅዱስ ነው ይላሉ። ይህም ሦስቱ አካላት በፍጥረት ሥራ አንድ መሆናቸውና መንፈስ ቅዱስም እንደ አብና እንደ ወልድ ፈጣሪ እንጂ ፍጡር አለመሆኑን ያረጋግጣል። የአምልኮና የጥምቀት አንድነት የመጽሐፍ ቅዱስ ጥቅስ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና መንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው። የቅዱስ ማቴዎስ ወንጌል ምዕራፍ 28 ቁጥር 19። የታላላቅ ቅዱሳት አባቶች ምስክርነት ከሃይማኖት አበውና ከሊቃውንት መጻሕፍት። ቅዱስ አትናቴዎስ ሐዋርያው ቅዱስ አትናቴዎስ የመንፈስ ቅዱስን አምላክነት በመካድ ፍጡር ነው ይሉ ለነበሩ ለመቄዶንዮስ ወይም ደግሞ ለመቄዶንዮስ ወገኖች በሰጠው ምላሽ በሃይማኖተ አበው ላይ እንዲህ ይላል። መንፈስ ቅዱስ ከአብ ከወልድ ከባህሪ የተለየ አይደለም። እርሱ ከአብ የሚሰርጽ የሚወጣ ከወልድም የሚገኝ የሚወሰድ የባህሪ አምላክ ነው። ፍጡር አልነበረም። ከሥላሴ ባህሪ ጋር አንድ ነው እንጂ እርሱ ፍጡር አይደለም። የአንድምታው ማብራሪያ ቅዱስ አትናቴዎስ ከወልድ የሚገኝ የሚወሰድ ሲል ምዕመናን የመንፈስ ቅዱስን ጸጋ ከክርስቶስ ከወልድ እንደሚቀበሉ ለማሳየት ነው እንጂ ስርጸቱን ምንጭነቱን ለማሳየት አይደለም። አባቶች በአንድምታ ሲተረጉሙ አብ አፍሪ ምንጭ ነው፣ ወልድና መንፈስ ቅዱስ ደግሞ ከአብ የተገኙ የባህሪ ብርሃናት ናቸው። በመካከላቸው የቅድምና የመከተል ጊዜ የለም ይላሉ። ቅዱስ ዮሐንስ አፈወርቅ በዮሐንስ ወንጌል ትርጓሜ ላይ የመንፈስ ቅዱስ ፍጹም አካላዊ አስተማሪነት እንዲህ ሲል ያብራራል። ጌታችን መንፈስ ቅዱስን አጽናኝ ጰራቅሊጦስ ብሎ የጠራው ዝም ብሎ ረቂቅ ኃይል ስላልሆነ ነው። እሱ ያስብላችኋል ወይም ያሳስባችኋል፣ ያስተምራችኋል ማለቱ የአካል ስራን ለመግለጽ ነው። አካል የሌለውማ እንዴት ያስተምራል? እንዴት ያሳስባል? የአንድምታው ማብራሪያ በትርጓሜ ወንጌል አንድምታ ላይ አባቶች ይህንን ሲፈቱት መንፈስ ቅዱስ ለሐዋርያት የተገለጠላቸው በነፋስ ሽውታ ወይም ደግሞ በነበልባል ምላስ አምሳል ቢሆንም ባህሪው ግን እሳት ወይም ነፋስ አይደለም። ፈቃድና ማስተማር የሚችል ፍጹም አካላዊ አምላክ ነው ብለው የሰባሊዮስን ስህተት ወይም ደግሞ መንፈስ ቅዱስ የአብ ኃይል ብቻ ነው የሚለውን ፈሊጥ ያፈርሳሉ። ቅዱስ ባስልዮስ ዘቂሳርያ ቅዱስ ባስልዮስ ስለ መንፈስ ቅዱስ በጻፈው መጽሐፉ ላይ እንዲህ ይላል። ፍጥረታት ሁሉ የሚቀድስ እርሱ ግን ቅድስናን ከሌላ የማይቀበል፣ ፍጥረትን ሁሉ በሕይወት የሚያኖር እርሱ ግን ሕይወትን ከሌላ የማይሻ፣ ከአብና ከወልድ ጋር በአንድነት የሚሰገድለት መንፈስ ቅዱስ ነው። የአንድምታው ማብራሪያ ሊቃውንቱ እንዲህ ይላሉ። መላእክትና ቅዱሳን ቅዱስ የሚባሉበት ከመንፈስ ቅዱስ በተሰጣቸው ጸጋ ነው። ቅዱሳን ፍጡራን ናቸው። መንፈስ ቅዱስ ግን ቅዱስ የሚባለው በባህሪው ነው። እርሱ ቀዳሽ ቀዳሴ ነው። ፍጥረት ሁሉ ደግሞ ተቀዳሽ የሚቀደስ ነው። ስለዚህ ቀዳሽና ተቀዳሽ በአንድ ባህሪ ሊቆጠሩ አይችሉም። እርሱ ፈጣሪ አምላክ ነውና። ቅዱስ ያሬድ የኢትዮጵያ ማህሌታይ የቅዱስ ያሬድ ድጓና ጾመ ድጓ ስለ መንፈስ ቅዱስ በበዓለ ሃምሳ ጰራቅሊጦስ ዕለት በግዕዝ ምስጋናው ላይ እንዲህ ይላል። መንፈስ ቅዱስ እሳቱ ውእቱ ይላል ዘያነድድ ህሊና፣ መንፈስ ቅዱስ ማይ ውእቱ ዘያስተፌስህ ልበ። ትርጉሙ መንፈስ ቅዱስ ክፉ ሀሳብንና ኃጢአትን የሚያቃጥል እሳት ነው። መንፈስ ቅዱስ ልብን ደስ የሚያሰኝ ሕይወትን የሚሰጥ የሕይወት ውሃ ነው። እንዲሁም በሌሎች ክፍል አብ
አስራጺ ወልድ ተወላዲ መንፈስ ቅዱስ ሰራጺ በስልጣን በአምልኮት አንድ ናቸው አሐዱ ውእቱ ይላል። የአንድምታው ማብራሪያ የማህሌቱ የሊቃውን የያሬድን ስብሐት ሲተረጉም እሳት መባሉ ኃጢአትን ስለሚያጠፋና ፍቅረ እግዚአብሔርን በሰው ልብ ውስጥ ስለሚያነድ ነው። ውሃ መባሉ ደግሞ በኃጢአት የደረቀችውን የሰው ልጅ ነፍስ ስለምታለመልምና የዘላለም ሕይወትን ስለምታጠጣ ነው ይላሉ። አባ ጊዮርጊስ ዘጋስጫ የኢትዮጵያው ሊቅ ይህ ታላቅ የኢትዮጵያ ሊቅ በደረሰው መጽሐፈ ምስጢር ላይ ስለ መንፈስ ቅዱስ ስርጸት የምዕራባውያንን ክርክር ሲሞግት እንዲህ ይላል። ብርሃን ከዓይን ይወጣል ይሰርጻል እንጂ ከብርሃን ሌላ ብርሃን አይወጣም። እንዲሁ መንፈስ ቅዱስ ከአብ ይሰርጻል እንጂ ከወልድ አይሰርጽም። ወልድና መንፈስ ቅዱስ ከአንድ ከአብ የተገኙ የባህሪ እኩልናዎች ናቸው ይላል። የአንድምታው ማብራሪያ አባ ጊዮርጊስ ዘጋስጫ ለአብ ለወልድና ለመንፈስ ቅዱስ ያላቸው ምስስል በአንድምታ ሲያብራራ አብ በፀሐይ ክበብ ወይም አካል፣ ወልድን በፀሐይ ብርሃን፣ መንፈስ ቅዱስን ደግሞ በፀሐይ ሙቀት ይመስላቸዋል። ብርሃኑና ሙቀቱ የሚመጡት ከአንዱ ከፀሐይ ክበብ ከአብ እንደሆነ ሁሉ ወልድ መወለዱ ከመንፈስ ቅዱስ ሳይሆን ከአብ ነው። መንፈስ ቅዱስም መሰረቱ ከወልድ ሳይሆን ከአብ ነው። ነገር ግን ሶስቱ በአንድ መለኮት ፍጹማን ናቸው ብሎ ያስተምራል። የመንፈስ ቅዱስ ስራዎች በሚስጥራተ በቤተክርስቲያን ውስጥ ሰባቱ ሚስጥራት የሚፈጸሙት በመንፈስ ቅዱስ ሰጪነት ነው። ዳግም ልደት ወይም ደግሞ ጥምቀት። የመጽሐፍ ቅዱስ ጥቅስ ኢየሱስም መለሰ እንዲህም ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። የቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ የጸጋ ስጦታዎችን ማደሉ። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ በእናንተ እንዲኖር አታውቁምን? አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ይህንን ሁሉ ግን ያ አንዱ መንፈስ ብቻ እንደ ፈቃዱ ለእያንዳንዱ ለብቻው እያካፈለ ያደርገዋል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 11 ላይ የቅዳሴ አንድምታ ትርጓሜ አባቶች ይህንን ጥቅስ በቅዳሴ ጊዜ ካህኑ ፈኑ መንፈሰ ቅዱስ መንፈስህን ላክ እያለ ከሚጸልየው ጸሎት ጋር ያገናኛሉ። በአንድምታው መሰረት መንፈስ ቅዱስ በህብስቱና በወይኑ ላይ ሲወርድ በአይነ ስጋ የሚታይ እሳት ወይም ጢስ ሆኖ ሳይሆን በረቂቅ መለኮታዊ ስልጣን ህብስቱን ወደ እውነተኛ የክርስቶስ ስጋ፣ ወይኑን ወደ እውነተኛ የክርስቶስ ደም ይለውጠዋል። ይህንን ሲያደርግ ምዕመናን ቅዱሳንና የእግዚአብሔር ማደሪያ ቤተ መቅደስ ያደርጋቸዋል ይላል። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው መሰረተ እምነት በሙሉ ከመጽሐፍ ቅዱስና ከነዚህ ታላላቅ አባቶች ትምህርት የተቀዳ ነው። እርሱም መንፈስ ቅዱስ ከአብ የሰረጸ ፍጹም አካል መለኮት ያለው ነው። ሰውንና ፍጥረትን ሁሉ የሚቀድስና ሕይወትን የሚሰጥ የባህሪ አምላክ እግዚአብሔር ነው። እነሳስቶ ላስጀመረን ላስፈጸመን ለልዑል አምላካችን ክብር ምስጋና ይግባው። ይቆየን። አሜን።